እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በመላው ዓለም ላይ ያላችሁ ኢትዮጵያኖች በሙሉ ሰላም ጤና ፍቅር ያድለን እያልኩ አንድ ትንሽ ጥቂት አስተያየት ለመስጠት ነው። እሱንም አስተያየት የምሰጠው ስለ ሃይማኖታችን ነው። ሃይማኖታችን የማይፈቅደውን ነገሮች ወይም መጽሐፍ ቅዱስ ላይ ያወግዘዋል የሚባሉትን ነገሮች በነጻነት እያደረግን ስለሆነ ቤተክርስቲያኖች ወይም የሃይማኖት አባቶች ምን እያሰቡ እንደሆነ ወይም ምን እያስተማሩ እንደሆነ አልገባኝም። ልክም ሊሆን ይችላል የምታደርጉት ግን ነገር ግን እባካችሁን እንደ ሌሎቹ ዓለም ሀገራት ሀገራችን ባትጠፋ። እነዛ ሰዎች ስልጣኔን ስለማያውቁ ስልጣኔ መስሏቸው የጠፉበት ነገር አላቸውና እኛ ደግሞ ስልጣኔ ብዙ ሰዎች ጋር ገብቶ ብዙ ሀገር ላይ ገብቶ የጠፉበትን አይተን ስለሆነ ወደኛ ሀገር ስልጣኔ የገባው ለምን የሚያጠፋንን እንደምናስገባ ባላውቅም ኖሮ እንግዲህ ከምን ጉድለት ነው ቢባል ወይ ከሃይማኖት ወይ ከህግ ጉድለት እንደሚሆን እርግጠኛ ነኝ። የሃይማኖት ጉድለቶች ቤተክርስቲያኖች የትኛውንም ስተት አርጎ የሚመጡትን ሰዎች አለመቀበል መልካም ነው። ምክንያቱም እኛ መላእክት ምስሎችን ወይም የእግዚአብሔር ምስል ወይም የቤታችን ቅድስት ድንግል ማርያምን ምስል በንጹህ ሁኔታ ይዘን በንጹህ ሆነን ነው መተን ቆመን እንኳን የምንሳለማቸው እስራቸውም ቆመን የምንጸልየው። አሁን ላይ ግን መካከለኛ እድሜ ላይም ትላልቆችም ወይም ትናንሾችም በንቅሳት መልክ ወይም ታቱ እየተባለ ላያቸው ላይ የሚካኤልን የገብርኤልን የእመቤታችንን የኢየሱስ ክርስቶስን ምስል እየሳሉ የሚሆኑትን ሁኔታ ወይም ደግሞ መቼስ ተፈጥሮ ትዳር ያዙበት ወይም ተጋሩበት የሚባሉትን ነገሮች በሙሉ እሱን ተሸክመን የምንሆነው ስለሆነ ዛሬ ላይ መቅሰፍት ልበለው ሰውን ገደለ ወይም ፍቅረኛውን ወይም ህፃን ልጅ ወይም ትልቅ ልጅ ደፍሮ ገደላት አረዳት የምንላቸው ቁጣዎች የዚህ ውጤት ሊሆኑ ስለሚችሉ የትኛውም ቤተክርስቲያን ይሄን ነገር ሊያወግዝ ይገባል። ምክንያቱም አንድ ሰው ታቱ እላዩ ላይ ማድረግ መልኩ ሷል ወይ ግፋቢል ከእግዚአብሔር ጋር ብቻ ግንኙነቱ የሆነ ሰው አይፈቅድም። ግን ከእግዚአብሔር ጋር ብቻ ግንኙነት ያለው ሰው ቢያደርገው ምንም ማለት አይደለም ይሁን። ምክንያቱም ንጹህ ነውና የፈጣሪ ሰው ብቻ ስለሆነ እንደኛ አይነቱ ግን ስንት ቦታ እግራችን የሚረግጥ ስንት ቦታ አፋችን የሚደርስ ስንት ቦታ ለስንቱ ተካፍለን ተቋድሰን ስጋችንን እንደምንበላው እያወቅን ምን ማለት ነው? አንዴ ከጀርባ አንዴ ከእምብርት አንዴ ከደረት አንዴ ከእጅ ላይ ይሄ የሰይጣን መንፈስ ነው። እግዚአብሔርን በሰይጣን ማዋረድ። ምክንያቱም እነዛ እጃቸው ላይ ያደረጉ ሰዎች የሰይጣን መንፈስ ላያቸው ላይ አለ ማለት ነው። በነዛ ሰዎች ስር ስንት ሰው ይበላሻል፣ ስንት ሰው ይጠፋል፣ ስንት ሰው ከመስመር ይስታል ብላችሁ ማሰብ አለባችሁና አባቶች ባካችሁን ከጾም ከጸሎቱ ጎን ለጎን ልጆቻችሁን መልሱ። በቃ እንደ ሀገር ልጆቻችሁ ናቸው። ቤተክርስቲያን ማአት ልጆች አሏት። አዋቂም የተወለደም ህፃንም ልጅ ነው። ለቤተ ክርስቲያን እያንዳንዱ ፍጥረት ልጅ ነው። ስለዚህ ልጆቻችሁን መልሱ። ይሄ ነገር ወዴት እየሄደ ነው? የት ነው የምንደርሰው? በጣም ህፃናት ልጆች ናቸው። እጃቸው ላይ መድኃኒዓለም ተስያለሁ፣ ገብርኤልን ተስያለሁ፣ እንደምወደው ታውቃላችሁ፣ አታችመንት አለኝ። መውደድ ማለት ማክበር ነው። መጀመሪያ ላይ ያላከበራችሁትን ነገር ልትወዱት አትችሉም። ምክንያቱም ይሄን ደካማ ህዝብ ሚካኤልን እጇ ላይ ያለ ገብርኤልን አለ እየተባለ የውሸት ከንፈር መጠጣ፣ ሃይማኖትን ማርከስ፣ እግዚአብሔር ስንጠራው ቶሎ አለመድረስን። ዛሬ ላይ እኮ እግዚኦ ሲባል ሀገር ሰላም ትሁንልን ተብሎ ሲለመን እኔ እንጃ በበፊት ጊዜ ደቂቃ አይፈጅበትም ነበር። እግዚአብሔር እንኳንስ ውስጥ አብረን ያለነውን አይደለንም ጣሊያንንም ወይም እንግሊዝን ወይም ሌሎች ሀገራት እንኳን ከውጭ ወራሪን እንኳን በታቦቶቻችን በእምነታችን አሸንፈናል። ዛሬ ግን ራሳችን ቤት ውስጥ በራሳችን መሳሪያ ወንድማችን እህታችንን እየገደልን እግዚአብሔርን መጥራት ያቃተው አንደበት ይዘን ባፋችሁ መጥራት ሲያቅታችሁ እጅና እግራችሁ ላይ ስላችሁ ስለምንወደው ነው ብላችሁ የምትሉ መውደድ እንደዚህ አይደለም። የወደድነውን ደብቀን ነው የምናስቀምጠው። የወደድነውን ትልቅ ቦታ ነው የምንሰጠው። እንዴ በየቤታችሁ ውስጥ የጸሎት ቦታ አላችሁ አይደል? የጸሎት ቦታ ማለት እኮ ከልላችሁ ንጹህ አርጋችሁ ወይ አንድ ክፍል ወይም የሆነች ምንጣፍ አርጋችሁ ምስል አርጋችሁ የምታስቀምጡት ያንን ምስል የምንሳለመው የምንጸልይበት። እንዴት ነው በእጃችሁ ላይ ይዛችሁት እየዞራችሁ
ንጹንም ያልሆነውን እየጨበጣችሁበት የተዳራውም ያልተዳራውም ላያችሁ ላይ ተስሎ ፈጣሪን እያያዛችሁ እየዞራችሁ የሱ ቁጣ ነው። እባካችሁን እንደ ሀገር ተሰልጥን ቢባልም በብልሹ አንሰልጥን። ልጆቻችን እባካችሁን 10 ምናምን ያላችሁ እድሜ ጠፍታችሁ ሀገርን አታጥፉ። ምክንያቱም እኛ እየተካናችሁ የምንሄደው እናንተ ነው። እናንተ ደግሞ የምትተኩት ነገር ያስፈልጋል። የሚተካ ነገር እንዳይጠፋ፣ ቢተካም ደግሞ የፈጣሪ መልካም ልብ ያለው ቢተካ ጥሩ ነው። የሚያጠፋ ሀገርን የሚያጠፋ ራሱን ጠፍቶ ሀገርን የሚያጠፋ ዘር አትተኩ። እግዚአብሔርን የምታከብሩ ከሆነ መቤቴን የምታከብሩ ከሆነ ቅዱስ ገብርኤልን የምታከብሩ ከሆነ ሚካኤልን የምታከብሩ ከሆነ አትነቀሷቸው። ምክንያቱም ንጹህ አይደላችሁም። ምስላቸውን ንጹህ ቦታ እያስቀመጥን እላይህ ላይ ይዘኸው የምትዞረው አንተ ምን ያህል ነጽተህ ነው ታቱ የምትነቀሰው? አንቺ ምን ያህል ነጽተሽ ነው ፈጣሪን እላይሽ ላይ ታቱ የምትነቀሽው? እሱ ማለት ስላመንሽው ማለት አይደለም። እየሰደብሽው ነው። እግዚአብሔርን እያረከሳችሁት ነው፣ እያሳነሳችሁት ነው ፈጣሪን። እባካችሁን ቀልብና ልቦና ይስጣችሁ አባቶች። በርትታችሁ ይሄን ነገር ባያችሁ ቁጥር እንኳን ባያችሁ ሰዓት ቤተክርስቲያን ላይ ታቱ አርገው የፈጣሪ ምስል ይዘው የሚመጡትን እንዳይገቡ አውግዟቸው። ይሄዱ ሰይጣንን ፈልገው አይደለ? ይሄዱ ሲያጣመማቸው ይቅር በለን ብለው አስለቅቀው ይመጣሉ። በተቻለ መጠን ትምህርቱ በደንብ ሊተላለፍ ታቱ ቤቶችም ደግሞ የእግዚአብሔርን ምስል ሊያደርጉ እንዳይችሉ መንግስት ይሄን ነገር ቢተባበረን ጥሩ ነው። ምክንያቱም መንግስትነት በጸሎት ውስጥ በእግዚአብሔር እምነት ውስጥ ነው የሚቆመው። የትኛውም መንግስት መጥቶ ሲሾም የእግዚአብሔር ሹመት ነው። መጀመሪያ እግዚአብሔርን እንድናከብር አስደርገን ህግ እግዚአብሔርን እንድናከብር እንዲያደርገን የእግዚአብሔርን ስሙንም ወይም ምስሉንም ማርከስ እንደሌለብን ሀገሪቷ ላይ የትኛውም ነገር ሊፈቀድ ቢችል ይፈቀድ። ግን የእግዚአብሔርን ምስል የሚነቅሱ ሰዎችን የሌላ ሀገር አይመለከተንም፣ አገራችንን ግን እዛ ሀገር እኮ ይሄ ነገር አይፈቀድም የሚል ነገር እንዲኖረን ያስፈልጋል ብዬ እላለሁኝ። እንደ ራሴ አስተሳሰብ ነው። በአስተሳሰቡ የምትስማሙ ሰዎች ካላችሁ እባካችሁን ይሄን ነገር መቼስ ሁሉም ሰው ጆሮ አለው፣ ያዳምጣል። ያዳመጠ ለሌላው አስተላልፎ ጥሩ ነገር፣ ጥሩ ሃይማኖት፣ የሚፈራ እግዚአብሔር፣ የሚፈሩ መላእክቶች፣ የምትፈራ እናት እመቤቴን ልትኖረን ይገባል እና ባናረክሳቸው ባናሳንሳቸው። አንድ ነገር በረከሰ ቁጥር ሲጠራ አቤት ለማለት ይከብደዋል። አንድ ነገር በተከበረ ቁጥር ሲጠራ ፈጥኖ ደራሽ ይሆናል። ይሄን ማወቅ አለባችሁ። ለእግዚአብሔር በምትሰጡት ልክ ነው የምናገኘው። ባልሰጠኸው ልክ የሚሰጥህ ነገር የለም። በምትሰጠው ክብር ውስጥ ነው የምታገኘው። ስለዚህ አገራችንም ሰላምና ፍቅር፣ ጤና እንዲሰፍንባት ይሄን እግዚአብሔርን ዝቅ አድርገን ራሳችንን ከፍ አድርገን ለመታየት የምንጥርበትን መንገድ አክሽፈን እግዚአብሔርን ወደ ላይ የማንነካው የማንጨብጠው የስትንፋሳችን ባለቤት እስከሆነ ድረስ የሱን ነገሮች በስርዓትና በቦታው አስቀምጠን የፈጠረልን አካል ራሱን ከቻላችሁ ንጹህን ብትይዙት ጥሩ ነው፣ ምንም ነገር ባይደረግበት። ምክንያቱም የሱ ነውና። መቼስ ታውቃላችሁ ታቱ የተነቀሰ ሰው ኒንጃ አላቅም ምን እንደሚባል። በሌላው ሀገር ላይ ደም መስጠት ይሁን የሆነ ነገር ማድረግ አይችልም የሚባል ነገር አለውና እናንተ የምትነቀሱ ሰዎች ነገ ቤተሰቦቻችሁ የሆነ ነገር ቢሆኑ እናንተ ልታደርጉላቸው ልትረዷቸው የማትችሉበትን አካል ከምታዘጋጁ አካላችሁ እንደነበረ ሆኖ በፈጣሪ ለሰው ልጆች የሚደርስ ስጋ ቢኖራችሁ ደስ ይለኛል። ይህንንም እንደ ሀሳብ ነው። ነገር ግን ከሀሳቡ ውጪ እኔ ብችል ልቃወመው ልከለክል ወይም ህግ ላወጣለት የምችለው ታቱ ቤቶች የእግዚአብሔርን ምስል ማንም ሰው እጅ ላይ ማንም ሰው አካል ላይ መንቀስ የለባቸውም። ማንም ሰው ነቃሹስ ብትሆን የእግዚአብሔር ምስል ጀርባዋን ገልጣ ማታቃት ጓደኛ ያልሆነች ጮኛ ያልሆነች ሴት ጀርባ ላይ ስትነቅስ ኃጢአት እንደሆነ አታውቅም? እማታቃት ሴት እጮኛ ያልሆነች ሴት ላይ ጡቷ ላይ ስትነቅስ አታፍርም? አታከብርም እግዚአብሔርን? ነውር የሆነ ክፍል ላይ ስትነቅስ ወይም ስትሰራ ፈጣሪን አትፈራም? ካንተ ይጀምራል ክደቱ። እና ያንን ሰርተህ እንድትበላ እጆችህን፣ አይን፣ እግርህን ሁሉን ነገር የፈቀደልህ እግዚአብሔር ስለሆነ እንዴት እግዚአብሔርን በሰው ስጋ ላይ አሳንሰህ ትስለዋለህ?
እንዴት በሰው ቆሻሻ ስጋ ላይ ፈጣሪን ታስቀምጧል? ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑ ባላችሁበት።